መስቀል አጋንንት አያርቅም። ጻ መንፈስ ርኩስ በስሙ ለጊዜ ኢየሱስ ክርስቶስ የቀደሙት እኮ ኦርቶዶክሳውያን አባቶቻችን በጌታዬ በኢየሱስ ክርስቶስ ስም አንተ ክፉ መንፈስ ውጣ ነው ሲሉት የነበረ። ዛሬ ወንጌላውያን ፕሮቴስታንት በአማርኛ በኢየሱስ ክርስቶስ ስም ውጣ እያሉ የሚጠቀሙትን ጥንት ግን ከዘራ ያዕቆብ በፊት የነበረችው እውነተኛዋ ኦርቶዶክስ ግን ጻ መንፈስ ርኩስ በስሙ ለጊዜ ኢየሱስ ክርስቶስ በጌታዬ በኢየሱስ ክርስቶስ ስም አንተ ክፉ መንፈስ ውጣ። እውነት ነው። ይሄ እንዲመጣ ነው እኛ የምንፈልገው። እዚህ ላይ የተሰቀለው ኢየሱስ የሚባል አለ፣ ቤተክርስቲያን ያልገለጠችው። ከዚህ ይልቅ ምን አለ? ከዚህ ላይ የተሰቀለውን ኢየሱስን መስቀሉን የምናውቀው እኮ ከኢየሱስ ጀርባ ነው አይደል እንዴ? ፊት ለፊት ያለው እኮ ኢየሱስ ነው። ከኢየሱስ ጀርባ ነው። እንዴት ነው በጀርባ ሄደን መስቀል ፍለጋ ሄድ ነው? ለዚህ እውቅና የሰጠነው ለምንድን ነው? መጀመሪያ ኢየሱስ ለምን አይሰበክም? ከኢየሱስ በኋላ ኢየሱስ በምን ሞተ ሲባል በዚህ ሞተ ብንል ምን አለ? ይሄ እኮ የሐዲስ ኪዳን መሰዊያ ነው። በነገራችን ኢየሱስ የተሰዋበት መሰዊያ መስቀል ነው። መስቀሉ ግን መሰዊያ ሆነ እንጂ መድኃኒት አይደለም። አጋንንትንም አያባረርም። ምንም የሚያመጣው ነገር የለም። መስቀል ቤዛዬ ነው። መስቀል መድኃኒት ነው። መስቀል ቤዛነ፣ መስቀል ኃይልነ፣ መስቀል ጽንነ፣ መስቀል መድኃኒተ ነፍስነ እኮ ነው ነገሩ። ይሄ በጣም ያሳፍራል። ዛሬ ወደ ቁርባን እንግባ።